መለስ ነበረ በሳቅኔ ሞትኩት እኔ ገና ስንት ነገር ማደርገው አለብዬ እውነት አስቴር ብርቄ አስፋው ባላለው እድሜ 57 አመት ነው በጣም በእድሜ ኮራለው ደስተኛ ነኝ ሁሉ ጊዜ እድሜን መንገር እፈልጋለሁ እድሜ ጸጋ ነው የእድሜ ሂደትንና ከሱ ጋር እርጅና ነው ቀደም ከሚነገረው ከሚባለው ነገር እርጅና ወይም የተፈጥሯዊ ሂደትን እንደመጥፎ አይደል እንድምታው ምንድነው እንደመጥፎ የሚቆጠረው ነገር አላምንበትም 99% ሲሆን መንፈሴ ሁሉ ጊዜ ለጋ ነው ከሱ ልጀምርሽ ብቻ ነው በኔ ቁጥጥር ውስጥ ያለው ጊዜን በደም ስለምጠቀም ጊዜን በመፈልግበት መንገድ ስለምመራ እዚህ ላይ አንድ ምሳሌ መስጠት የምፈልገው ውጭ ሀገር የሆነ እህቴ ስታገባ የሰርግ ፕሮግራም እየተወጣ አንድ ከዛኛው ሳይድ ያለ በጣም የምወደው ልጅ አስቱ ፕሮግራሙንማ እንደሷ እናደርገውም ሙሽራኮ ዘግይቶ ነው የሚመጣው አለኝ ለምን ስለው ባህል ነው አለኝ የብልግና ባህል አላቅም ስለዚህ ለኔ ጊዜን ስል እዚህ የምንገኘው እውነተኛ ለመሆን ፈልጋለሁ ራሳችን አካባቢያችን ያለው ነገር መስመራችንን እናሰምር እንቢ እንበል የዛን ጊዜ ራሳችንን እናገኛለን ብዬ አስባለሁ መጨረሻ ላይ በእምነታችንም